በኬንያ ፕሬዝዳንታዊ ምርጫ ምዋይ ኪባኪ አሸናፊ ናቸው ተብሎ ሲታወጅ በመላ ሀገሪቱ የተከተለው የተቃውሞ ረብሻ በሀገሪቱ ለተከሰቱት ፖለቲካዊ ምጣኔ አንድ ደረጃ ከፍ እንዲል ያደረገ ጉዳይ ነበር። ይህ የሆነው ከዛሬ ዓመት ረጅም በፊት ነበር። የተከበረ ሰላምታችን ከያላችሁበት ይድረሳችሁ። ሳምንታዊ የ30 ሚኒትስ የዩቲዩብ ገጻችን የመረጃ ሰዓት ነው። የሀገር ውስጥና የውጭ የተመራረጡ መረጃዎችን ከዚህ ሰዓት ጀምሮ ትሰማላችሁ። በስራ ሳምንቱ የመጨረሻ ዕለት ላይ ነው የምትገኙ። ሰብስክራይብ በማድረግ አብሮነታችሁ ማጽናት ትችላላችሁ። ስለመረጣችሁን እናመሰግናለን። የቀይ ባህር ፖለቲካ አዲስ ምዕራፍ ከፍቷል። ግብጽ በኤርትራና በጅቡቲ ወደቦች ላይ ስምምነት መፈጸሟ ተሰምቷል። በዋነኛነት የምንነግራችሁ ሀገራዊ ጉዳይ ይሆናል። ከውጭ ደግሞ ወጣ ብለን የፕሬዚዳንት ዶናልድ ትራምፕ አነጋጋሪ መረጃዎችን ሰብሰብ አድርገንላችኋል በዛሬው 30 ሚኒትስ ኢትዮጵያ ዩቲዩብ ገጻችን። ከዛ ውጪ አሁናዊ የሆኑ መረጃዎችን እንዲሁ እነግራችኋለን። ሳምንቱ አርብ ነው። የመዝናኛ ጉዳዮች ይኖራሉ። ቅዳሜና እሁዳችሁን በማንበብ ማሳለፍ የምትፈልጉ ሰዎች እንዲሁ ጥቆምታ ይኖረናል። ከኛ ጋር ስለምትሆኑ እናመሰግናለን። ሰብስክራይብ በማድረግ አብሮነታችሁ ነገሩ እንዳይታበበ ቆያለሁ። የቀይ ባህር ፖለቲካ አዲስ ምዕራፍ መክፈቱ ተሰምቷል። የሀገር ውስጥ መገናኛ ብዙሃን መረጃውን በስፋት ሲዘግቡት ነበረ። ግብጽ በኤርትራና በጅቡቲ ወደቦች ላይ ስምምነት መፈጸሟ ተሰምቷል። የቀይ ባህር የጂኦፖለቲካ ሹኩቻ አዲስ መልክ አያያዝ ነው። ግብጽ በኤርትራና በጅቡቲ በሚገኙቱ ስልታዊ የወደብ የመሰረተ ልማት ላይ ልማቶችን ለማዘመን ለመጠቀም የሚያስችላትን ስምምነት በሚስጥር እንደተፈራረመች ነው መረጃዎች የሚያሳዩት። በአቡዳቢ የሚታተመው ዘ ናሽናል ጋዜጣ መረጃውን በስፋት አስነብቦታል። ያው የካይሮ ምንጮችን ጠቅሶ ነው የዘገበው። ስምምነቱ የኤርትራውን አሰብና ጅቡቲ ዶራሌ ወደቦችን አቅም የሚያሳድግ ነው። ወታደራዊ ይዘት ያላቸው ግንባታዎችንም የሚያካትት እንደሆነ ነው የጠቀሰው። በኢትዮጵያ ላይ የሚኖረው ጫና ይኖራል። ለውጭና ለገቢ ንግዷ በጣም በከፍተኛ ሁኔታ በምትጠበቅበት የዶራሌ ወደብ ላይ የግብፅ ወታደራዊ አሻራ ማረፉ በአንድም ሆነ በሌላ መልኩ በአባይ ውሃ ውዝግብ ሳቢያ በሀገሪቱ ላይ የሚደረገውን ዲፕሎማሲያዊ ጫና ይበልጥ እንደሚያበረታው ነው መረጃዎች የሚያሳዩት። ሚኒስትሩ ኢትዮጵያ በወደቡ ላይ ያላትን ታሪካዊና ሕጋዊ መብት እንዲሁም ደግሞ ያፈሰሰችበትን ኢንቨስትመንት አጽንኦት ሰጥተው እንደተናገሩትም ጭምር መረጃዎች ያመላክታሉ። በነገራችን ላይ አዲሱ ክስተት ያው በቀጠናው ላይ የሚፈጠረውን ውጥረት የብዙዎችን ትኩረት እንዲስብ የሚያደርግ መነጋገሪያ ጉዳይ እንደሆነ የሀገር ውስጥ መገናኛ ብዙሃንም እንዲሁም ደግሞ በውጭ የግብፅም ሌሎች የሚመለከታቸው ሀገራት መገናኛ ብዙሃንም በስፋት እያወሩት ይገኛሉ። የ30 ሚኒትስ ኢትዮጵያ ዩቲዩብ ገጻችን የስራ ሳምንቱ የመጨረሻ ዕለት መረጃዎችን ከሀገር ውስጥና ከውጭ መራርጠን ወደ እናንተ እያደረስን ነው። ሰብስክራይብ ማድረግ እንዳይዘነጋ። ወደ ቀጣዩ ሀገራዊ ጉዳይ እንለፍ። የውጭ ጉዳይ ሚኒስትርን የሚመለከት ነው። በመግቢያም ላይ ስጠቅሰው ነበረ። ለማንም አካል የስራና የነጻ ትምህርት ዕድል ውክልና እንዳልሰጠ በይፋዊ የፌስቡክ ገጹና በሌሎች የመገናኛ ብዙሃን አውታሮች ተጠቅሞ መረጃውን አድርሶታል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንዳሉት ሐሰተኛ ፊርማ በመጠቀም የስራና የነጻ ትምህርት ዕድል ማረጋገጫና ውክልና እንደሰጡ በማስመሰል በጣም በርካታ ማህበራዊ መገናኛ ብዙሃን ዘዴዎችን በመጠቀም ሐሰተኛ መረጃዎችን መልእክቶችም እየተሻገሩ ነው ያሉት። ሆኖም ሚኒስቴር መስሪያ ቤቱ ዶክተር ጌዲዮን ጢሞቴዎስ እንዳሉትም የስራና የነጻ ትምህርት ዕድልን በተመለከተ ለማናቸውም አካል ውክልና እንዳልሰጡ እንዲታወቅ ሚኒስትሩ አሳስበዋል። አንዳንድ ድርጅቶች ከውጭ ጉዳይ ሚኒስቴር የስራን በተመለከተ ውክልና እንደተሰጣቸው የሚያነሱ እንደሆነ ሲናገሩ ነበረ። ህብረተሰቡ ታዲያ ከእንዲህ አይነቱ ህገወጥ የማጭበርበርና የማታለል ወንጀሎች ራሱን እንዲጠብቅ ሚኒስትሩ አሳስበዋል የተባለው የሚኒስትሩን ስም በመጠቀም የሚያጭበረብሩ ህገወጦች ከሚመለከታቸው አካላት ጋር በመተባበር በህግ ተጠያቂ እንዲሆኑ እየሰራ እንደሆነ የሀገር ውስጥ መገናኛ ብዙሃን ዘግበውታል። በዕለቱ መነጋገሪያ የሆኑ ሀገራዊ ጉዳዮችን ከ30 ሚኒትስ ኢትዮጵያ ዩቲዩብ ገጽ እየነገርናችሁ ነው። እጽዋትን ወደሚመለከተው ጉዳይ እናምራ። ኢትዮጵያ ያለ ህጋዊ ፍቃድ እጽዋትን ወደ ሀገር ውስጥ ማስገባት በጭራሽ ከልክላለች ተብሏል። የህዝብ ተወካዮች ምክር ቤት ከግማሽ ምዕተ ዓመት በላይ ያስቆጠረውን የእጽዋት ጥበቃና የኳራንቲን አዋጅ ማሻሻሉን ነው መረጃው የሚጠቁመው። በተሻሻለው ህግ መሰረት ታዲያ በግብርና ዘርፍ የተሰማሩት ድርጅቶች ወደ ሀገር ውስጥ ለሚያስገባቸው ማንኛውም አይነት የእጽዋት ዝርያዎች ከሚመለከተው የግብርና ተቆጣጣሪ
ባለስልጣናት ጋር ፍቃድ ማግኘት ይኖርባቸዋል። በሀገሪቱ ውጤታማ የእጽዋት ጥበቃና የኳራንቲን የእጽዋት ለይቶ ማቆያ ስርዓት የለም እና በእጽዋት አማካኝነት ከውጭ የሚገቡት ወራሪ ተባዮች እንዲሁም ደግሞ በሽታዎች የግብርና ምርትን ከጊዜ ወደ ጊዜ ለከፍተኛ አደጋ እያጋለጡ ያሉ ናቸው። ለዚህም ነው ማሻሻያ ያስፈለገው። ቡናን ጨምሮ በጣም በርካታ ለውጭ ገበያ የሚቀርቡ ምርቶች በዚህ ችግር በመጎዳታቸው በግብርና ገቢ ላይ ጫና ፈጥሯል። በነገራችን ላይ ፓርላማው ይህንን አመልክቶ ነው የመገናኛ ብዙሃኖቹን ጠቅሶ ሁኔታዎች እንዲሻሻል የተደረገው። አዋጁ ከጊዜ ወደ ጊዜ ታዲያ በፍጥነት እየተሻሻለና እየተለዋወጡ የመጡትን ዓለም አቀፋዊ የእጽዋት ጥበቃ ኳራንቲን የደረጃዎችና አሰራሮችን ከፍ ባለ መንገድ እንዲሰራ የሚፈቅድ ነው ተብሏል። ከዓለም አቀፉ ማህበረሰብ ጋር የተናበበ ቀልጣፋ አዋጅ በመሆኑ ተግባራዊ ሲሆን በአንድም ሆነ በሌላ መንገድ ለውጥ መፍጠር የሚችል እንደሆነ ነው መረጃዎች የሚያመለክቱት። የ30 ሚኒትስ ኢትዮጵያ የዩቲዩብ ገጽ የተመራረጡ የሀገር ውስጥና የውጭ መረጃ ሰዓታችን ላይ የምትሰሟቸው ጉዳዮች ናቸው። ከኛ ጋር ስላላችሁ በጣም አድርገን እናመሰግናለን። ከውጭ መገናኛ ብዙሃን ጉምቱ የሚባሉት ቢቢሲ፣ ሲኤንኤን፣ አልጀዚራ ሌሎቹም ያሏቸውን መረጃዎች ደግሞ ቀጥለን ወደ እናንተ የምናደርስ ይሆናል። ከአፍሪካ የዓለም ፍጻሜ ተቃርቧል በማለት ሺዎችን ቀስቅሶ ቀኑ ሲደርስ ትንቢቱ ተራዝሟል ሲል የገለጸው ጋናዊ መነጋገሪያ ሆኖ ሰንብቷል። በነገራችን ላይ ራሱን ነቢይ ነው ብሎ የሚጠራው ጋናዊው አይቦ ኖሆ ይባላል። እሱ ምድር በፈረንጆቹ ከታህሳስ 25 ጀምሮ በከባድ ጎርፍ ትጥለቀለቃለች፣ ፈጣሪ ሰዎችን ከሚያጠፋውና 3 ዓመት ከሚቆየው ጎርፍ እንዲሁም መርከብ እንዲሰራ እንዳዘዘው ተናግሮም ነበረ። ይህንም ማለቱን ተከትሎ በጣም በርካታ ተከታዮች ንብረታቸውን በመሸጥም ጭምር ለሱ ገንዘብ በመስጠት የመርከብ አገልግሎት ለማግኘት ወደሱ አምርተዋል። ራሱን እንደ ኖህ ቆጥሮ ነበር ይህን ሲያደርግ የነበረው። ኤቦ በመጽሐፍ ቅዱስ ከምናውቀው የኖህ ዘመን ጋር ተመሳሳይነት ያለው ነገር ይፈጠራል ብሎ ተንብዮአል። ከዚህ ጋር በተያያዘ 10 መርከቦች ያስፈልጋሉ። የ30 ዓመቱ ኤቦ እንዳለው ከሆነ መርከቦቹን ሲሰራ በተንቀሳቃሽ ምስል እየቀረጸ በማህበራዊ ሚዲያዎች ላይ ያጋራ ነበረ። ያው ከገና ዕለት ጀምሮ ለተከታታይ 3 ዓመት ዝናብ ያለማቋረጥ ይዘንባል ብሎ ነበረ። ዛሬ ታህሳስ 25 ግን ምንም ሳይፈጠር ቀርቷል ማለት ነው። ይሄ በሆነው የመርከብ ፕሮጀክቱን እንዲያስፋፋ ተጨማሪ ጊዜ እንዲሰጠውና ትንቢቱ እንዲራዘም ጭምር ገልጿል። በፈረንጆቹ ታህሳስ 25 ነበር ይሄ ይሆናል ያለው፣ ሳይሆን ቀርቷል። ከዛ በኋላ ሀሳቡን ቀይሮ እንዲህ ባለ መንገድ ደግሞ ትንቢቱን ማሻሻሉን ነው መገናኛ ብዙሃኑ የጠቆሙት። ስንቀጥል ከዚሁ ከውጭ መረጃዎች ሳንወጣ ጠንከር ያሉ የፖለቲካ ጉዳዮችን እናንሳ። ከቱርክ እንጀምራለን። ቱርኪያ በአዲስ ዓመት ጥቃት ሊያደርሱ ነበሩ ያለቻቸውን 115 የአይኤስአይኤስ አባላት ማሰሯን አስታውቃለች። ፕሬዚዳንት ዶናልድ ትራምፕ የአይኤስአይኤስን ተቃውሞ በሰፊው እያስተጋቡ ነው የሚገኙት። የቱርክ የደህንነት ኃይሎች እንዳሉት በገና አዲስ ዓመት በባህላት ጥቃት ሲፈጽሙ ነበረ ያለዋቸው ከ100 በላይ የአይኤስአይኤስ አባላትን ማሰራቸውን ነው መረጃው የሚጠቁመው። ያው ቱርክ በ124 ቦታዎች ዘመቻ አድርጋለች። እነዚህን የአይኤስአይኤስ አባላት ለመያዝ ማለት ነው። ተሳክቶላታል። ቱርኪያ ኦፕሬሽኑን የጀመረችው ሙስሊም ያልሆኑት ላይ ትኩረት ያደረገ ጥቃት በአይኤስአይኤስ አባላት ሊፈጸም ስለመታቀዱ መረጃ ከደረሳት በኋላ ነው። የጸጥታ ኃይሎች የጦር መሳሪያዎች ሲይዙ ያልተያዙ ሌሎች ተጨማሪ 22 ተጠርጣሪዎችም እንዲሁ ኖረዋል ማለት ነው። የአይኤስአይኤስ የቡድን አባላት መሆናቸውንም ጭምር አረጋግጫለሁ ነው ያለችው ቱርኪያ። ቱርኪያ ከሶሪያ ጋር ሰፊ ድንበር ተጋርታለች። በ2013 በሽብርተኝነት ለፈረጀችው የአይኤስአይኤስ ጥቃትም ተጋላጭ እንደሚያደርጋት ነው መረጃዎች የሚያሳዩት። በነገራችን ላይ ባለፈው መጋቢት ወደ ቱርኪያ በ47 ግዛቶች በሰሯቸው የ2 ሳምንት ኦፕሬሽን ወደ 298 የአይኤስአይኤስ የቡድን አባላት ናቸው የተያዙት። ኦፕሬሽኑ ደግሞ ሲቀጥል ተጨማሪ የአይኤስአይኤስ የቡድን አባላት ጥቃት ለማድረግ በተለያዩ የቱርክ ጉድጓድ ውስጥ ራሳቸውን ደብቀው እንዳሉና በዚህ ኦፕሬሽን ደግሞ ተጨማሪ የአይኤስአይኤስ አባላትን ለመያዝ ማቀዳቸውንም ጭምር ነው ዓለም አቀፍ መገናኛ ብዙሃን የዘገቡት። ከዚሁ ከአይኤስአይኤስ ጉዳይ ሳንወጣ የፕሬዚዳንት ዶናልድ ትራምፕ ፍሬከን አፍረር በዓለም አቀፍ መገናኛ ብዙሃን አነጋጋሪ ስለሆነ እሱንም እንዲሁ ብናነሳው ጥሩ ነው። ከዚሁ ከአይኤስአይኤስ የቡድን አባላት ጋር የሚገናኝ ነው። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ በሚገኘው የእስላማዊ መንግስት ራሱን እስላማዊ መንግስት ነኝ ብሎ በሚጠራው የአይኤስአይኤስ የቡድን አባል ላይ ኃይለኛና ጥቃቱ
በጣም መጨመር እንዳለበት ከዚህ በኋላ አሜሪካ ትኩረት የምትሰጥበት እንደሆነም ጭምር ነው እየገለጹ ያሉት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዳሉት የአይኤስ የቡድን አባል ራሱን በሃይማኖት ሸፍኖ የማጭበርበርና የወንጀል ስራዎችን እየሰራ ነው፣ ዓለም እንድትታመስ እያደረገ ነው። አሜሪካ ደግሞ ይህንን በጭራሽ አትፈቅድም፣ ሌላውም ዓለም ከኛ ጋር መተባበር አለበት ሲሉ ክሳቸውን አቅርበዋል። ያው ንጹሐን ክርስቲያኖችን ዓላማ በማድረግ ራሱን የእስልምና ተጠሪ ነኝ ብሎ የሚጠራው የአይኤስ ቡድን አባላት ከፍተኛ የሆነ ችግር እየፈጠረ እንደሆነ ነው ሲያነሱ የነበሩት። የዩኤስ አፍሪካ ኮማንድ አፍሪኮም የሐሙሱ ጥቃት ከናይጄሪያ ጋር የተገናኘ ነው። በአኩሪ ግዛት ናይጄሪያ ውስጥ ባለች አኩሪ በምትባል ግዛት ላይ የተፈጸመ እንደሆነ ነው የጠቀሱት። የናይጄሪያ ውጭ ጉዳይ ሚኒስትር የሱፍ ማይታማ ይባላሉ። እሳቸው እንዳሉት ቱጋር በአሸባሪዎች ላይ ያነጣጠረ የጋራ ዘመቻ እያደረጉ ነው። ይሄ ደግሞ ከአንድ የተለየ የሃይማኖት ሂደቶች ጋር ምንም ግንኙነት የለውም ሲሉ ለቢቢሲ ተናግረዋል። በአንድ በኩል ደግሞ ፕሬዚዳንት ዶናልድ ትራምፕ ይሄ ነገር ከሃይማኖት ጋር የተገናኘ እንደሆነ እያነሱ ነው። የሰርቲ ሚኒት ኢትዮጵያ የተመራረጡ የሀገር ውስጥና የውጭ መረጃዎቻችን በስራ ሳምንቱ የመጨረሻ ዕለት ወደ እናንተ እየደረሱ ነው። ሰብስክራይብ በማድረግ በአብሮነት እየተጓዝን ስለሆነ ደስታችን የላቀ ነው። ስሜቶቻችሁን ኮሜንት ላይ ከስር ልትጽፉልን ትችላላችሁ። አሁን ደግሞ ቀጣይ ቅዳሜና እሑድ እንደመሆኑ በኪነ ጥበብ የምታሳልፉባቸውን ቦታዎች ለመምረጥ ይመቻችሁ ዘንድ ጠቆም ላርጋችሁ ቅዳሜና እሑድ ያሉ የኪነ ጥበብ መረጃዎችን። አንደኛው እዝራ እጅጉ ተወዳጅ ሚዲያ እንደውም በራሱ ገጽ ላይ አስተዋውቆት ነበረ። የቀሲስ ዶክተር መንግስቱ ጎበዜ 2 መጽሐፎች እሁድ ይመረቃሉ። የመጀመሪያው መጽሐፍ ከቅድመ ክርስትና እስከ 2016 ዓ.ም ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክን ከመንግስት ጋር ለረጅም ዘመናት የነበራትን ግንኙነት የሚያስቃኝ መሆኑን ደራሲው ከስዊድን ሆነው በሰጡት መግለጫ ተናግረዋል። ሁለተኛው መጽሐፍ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንነትን፣ የመሰረተ እምነትን፣ ስርዓተ አምልኮን፣ ቅርስን፣ ሀገራዊ አስተዋጽኦና መሰል ጉዳዮችን ያካተተ እንደሆነ ሁለቱን መጽሐፍ የጻፉት ደራሲ እዛው ከስዊድን ሆነው መልእክታቸውን ማሻገራቸው ነው መረጃዎቹ የሚጠቁሙት። ሌላው ደግሞ 200 ችግር 200 መፍትሄ የትዳሩን ችግር በቀላሉ የሚፈታ መጽሐፍም እንደዚሁ ከዚህ ቀደም የትዳር ሐኪም በማቅረብ በሺዎች በሚቆጠሩ ትዳሮችን ያዳነው መልሕቅ የትዳር ማማከርና ማሰልጠኛ ተቋም በገበያ ላይ ሊያውለው ያለ አንድ መጽሐፍ አለ። አዲስ ስጦታ ነው። በመጽሐፍ ውስጥ በትዳር ውስጥ በተደጋጋሚ የሚከሰቱ 200 ችግሮች፣ ለእያንዳንዱ ችግር ደግሞ ተፈትኖ የተረጋገጠ መፍትሄ በቀላል ቋንቋ ተግባራዊና ቀጥተኛ መመሪያ በሆነ መንገድ እንደቀረበ ነው መረጃዎቹ የሚያሳዩት። ለእያንዳንዱ የችግር መፍትሄም እንዲሁ ሀሳቦችም ጭምር መጽሐፉ ላይ መካተታቸው መረጃዎቹ ይጠቁማሉ። ይህ የሰርቲ ሚኒትስ ኢትዮጵያ የተመራረጡ የሀገር ውስጥና የውጭ መረጃዎች የሚቀርቡበት ገጻችን ነው። ሰብስክራይብ በማድረግ አብሮነታችሁን ከኛ ጋር ስለሆነ ምስጋናችን የላቀ ነው። በአሁናዊው በዚህ ሳምንት ከእናንተ ጋር በነበረን ቆይታ የተመራረጡ የሀገር ውስጥና የውጭ መረጃዎችን እንዲህ ባለ መልኩ አቅርበናል። አስተያየቶቻችሁን በኮመንት መስጫ ሳጥን ውስጥ ልታስቀምጡልን ትችላላችሁ። የተከበረ ሰላምታችን በድጋሚ ከያላችሁበት ይድረሳችሁ። ዳዊት አበበ አብሬያችሁ ነበርኩ።